ታሪካችን የሚጀምረው ዶሚኒክ ሪፐብሊክ ውስጥ በምትገኝ አንዲት አነስተኛ መንደር ውስጥ ሲሆን በመንደሯም ውስጥ በሰዎች ብቻም ሳይሆን በራሱ መሰሎችም የማይወደድ አንድ የጎዳና ውሻ ይኖራል። ውሻው ራሱን ከሌሎች የጎዳና ውሻዎች ጥቃት ለማዳን በሚያደርገው ጥረት ውስጥ በሳልና የገነት ውሳኔዎችን የመወሰን አቅሙን ያዳበረ ሲሆን በዚህ ትንቅንቅ ውስጥም እያንዳንዷን የዶሚኒክ ሪፐብሊክ መውጫና መግቢያዎች ጠንቅቆ ያውቃቸዋል። ነገር ግን ውሻው ምንም እንኳን ብልህ ቢሆንም በሰዎች ምክንያት በሚደርስበት እንግልት እጅግ ከመጎሳቆሉም በላይ እግሩን ክፉኛ ይታመማል። በሌላ በኩል ታሪካችን ወደ አሜሪካ ኮሎራዶ የሚወስደን ሲሆን ማይክል ከልጁና ከሚስቱ ሄለን ጋር የተረጋጋ ሕይወት የሚኖር ሰው ቢሆንም ከዓመታት በፊት ከሚስቱና ጓደኞቹ ጋር አብሮ የተሳተፈበት ስፖርታዊ ውድድር ላይ የደረሰበት ሽንፈት እንደ እግር እሳት እየጠዘጠዘ ደስታውን እንዳያጣጥም ያደርገዋል። ይህንን የባሏን ስሜት የምትጋራው ሄለንም ባሏ በጸጸት እንዳይጎዳባት በውድድሩ ላይ ለመጨረሻ ጊዜ ደግሞ እንዲሳተፍ ትገፋፋዋለች። በተቃራኒው የማይክል አባት ማይክል አሁን ያለበትን ሕይወት ከማጣጣም በዘለለ እንደሱ ስኬታማ የንግድ ሰው ለመሆን መጣር እንዳለበት ይነግረዋል። ነገር ግን ከሚስቱ ይሁንታን ያገኘው ማይክል የቀድሞ ወታደር የነበረው አባቱ በውትድርና ጊዜው እጅ ሰጥቶ እንደማያውቀው ሁሉ እሱም እንደ ነፍሱ በሚወደው ውድድር እጅ መስጠት እንደማይፈልግ ይነግረዋል። ውድድሩንም ለመሳተፍ እንዲያግዘው ቀድሞ ስፖንሰር ሲያደርገው ወደ ነበረው ድርጅት ያመራል። የድርጅቱ ኃላፊዎች ከውድድሩ ክብደት አንጻር እንዲሁም ከማይክል ዕድሜ መግፋትና በውድድሩ ውስጥ በነበረው ደካማ ውጤት ምክንያት እሱን ስፖንሰር ማድረግ እንደማይፈልጉ ይነግሩታል። ማይክል የጀብደኝነት ስሜቱ ከመቼውም ጊዜ በላይ በውስጡ እንደሚቀጣጠል ነግሯቸው ውድድሩን ለማሸነፍ ይረዱ ዘንድ የመረጣቸውን ሰዎች ለድርጅቱ ሰዎች ያሳያቸዋል። ነገር ግን የድርጅቱ ሰዎች ማይክል ካሳያቸው ሁለት ሰዎች ውጪ ሶስተኛው ተወዳዳሪ ማይክል ጋር ከዚህ ቀደም አብሮ ሲወዳደር የነበረው ሊዮ መሆን እንዳለበት፣ ያ የማይሆን ከሆነ ግን ማይክልን ስፖንሰር ሊያደርጉት እንደማይፈልጉ ይነግሩታል። ማይክልም በውድድሩ ላይ ካርታ በማንበብ ብቃቱ ወደር የሌለውን ቺክን፣ በገደል ላይ ዝላይ እጅግ ድንቅ ብቃት ያላትን ኦሊቪያን እንዲሁም በድርጅቱ ትዕዛዝ መሰረት የቀድሞ የቡድን አጋሩን ሊዮን በመያዝ ወደ ዶሚኒክ ሪፐብሊክ ያቀናል። በዚያም ማይክልና የቡድን አጋሮቹ ከውድድሩ ጅማሮ እስከ ውድድሩ ፍጻሜ ድረስ ሊጠቀሙባቸው የሚችሉትን ነገሮች በየደርዙ ያዘጋጃሉ። ማምሻውን ከውድድሩ አስቀድሞ የተወዳዳሪዎችን ስነ ልቦና ለመገንባት በተዘጋጀው ዝግጅት ላይ የማይክል ቡድን ይገኛል። በማግስቱም በአስቸጋሪነቱ በዓለማችን ተወዳዳሪ የማይገኝለት ውድድር ይጀምራል። ማይክል ውድድሩን በአንደኝነት ለመጨረስ ሲባል በውድድሩ መሃል ምንም አይነት ነገር ቢያጋጥማቸው ወደ ኋላ መመለስ እንደማይቻል ለጓደኞቹ ይነግራቸዋል። ኦሊቪያም በካንሰር ምክንያት ለመሞት ትንሽ ቀናት ለቀሩት አባቷ ክብር ስትል ውድድሩን ማሸነፍ እንደምትፈልግ ትነግረዋለች። ማይክል በውድድሩ ውስጥ የመጨረሻ ዕድላቸው ሊሆን ስለሚችል እስከ መጨረሻው እስትንፋሳቸው ድረስ የቻሉትን ነገር ሁሉ እንዲያደርጉ የቡድን አጋሮቹን ይለምናቸዋል። ከዚያም የውድድሩን መጀመር የሚያበስረው ደወል ይደወላል። ተወዳዳሪዎቹም በውድድሩ ውስጥ የመጀመሪያው ምዕራፍ የሆነውን የጫካ ውስጥ ጉዞ ይጀምራሉ። ከተወሰኑ ሰዓታት በኋላም ወደ መጀመሪያ የእረፍት ቦታቸው ይደርሳሉ። የማይክል ቡድንም የመጀመሪያውን ምዕራፍ በ17ኛነት ያጠናቅቃል። በእረፍት ሰዓታቸው መካከል ማይክል አንድ እንግዳ ነገር ይመለከታል። በዚያ ሁሉ ትርምስ መሃል እሱም ብቻ ለይቶ የሚመለከተው ውሻ ያገኛል። ወደ ውሻውም ቀርቦ ሲመለከተው ውሻው እንደተጎዳ ያስተውላል። ለምሳ ይዞት የነበረውን ሚትቦልም ለውሻው ይሰጠዋል። ብዙም ሳይቆይ ውድድሩ ወደ ምዕራፍ 2 ይሸጋገራል። የ187 ማይል የሳይክል ግልቢያ ውድድር። የውድድሩን አጋማሽ እጅግ ምቹ በሆነ አስፋልት ላይ ሳይክል ሲጋልቡ የነበሩትና ማይክል ደረጃቸውን ለማሻሻል ከአስፋልት ወጥተው አስቸጋሪ በሆነው የዶሚኒክ ሪፐብሊክ ጫካ ውስጥ ለማቋረጥ ይወስናሉ። በቺክ ፊት አውራሪነትን በጫካው ውስጥ አሉ ባሏቸው አቋራጭ መንገዶች ሁሉ በመጠቀም ወደ ሁለተኛ የእረፍት ቦታቸው ለመድረስ ይገሰግሳሉ። ነገር ግን ብዙም ሳይጓዙ ከአንድ ትልቅ ገደል ስር ራሳቸውን ያገኙታል። ኦሊቪያ እነ ማይክል በፍጹም ሊያስቡት የማይችሉትን ነገር ማድረግ እንዳለባቸው ትነግራቸዋለች። እነ ማይክልም ሳይክላቸውን ተሸክመው እጅግ የሚያስፈራውን ገደል በእጃቸው እየቧጠጡ ይወጡታል። ከዚያም ምንም እንኳን የደህንነት ሁኔታው ቢያሰጋም ባገኙት የሽቦ መንሸራተቻ በመጠቀም በጫካው ውስጥ ያለውን ሸለቆ አቋርጠው ወደ እረፍት ቦታቸው ይደርሳሉ። ነገር ግን
ውድድሩ ከዙር ወደ ዙር ክብደቱ እየጨመረ በመምጣቱ ያለ እረፍት ወደ ቀጣዩ ምዕራፍ ያመራሉ፣ እልህ አስጨራሽ ወደ ሆነው የሩጫ ውድድር። እነ ማይክል የዶሚኒክ ሪፐብሊክ ገጠራማ መንደሮችን በሩጫ በማቆራረጥ አብዛኛውን ቡድኖችን በመቅደም 6ኛ ደረጃን ይዘው የእረፍት ቦታቸው ላይ ይደርሳሉ። ከአንድ ሰዓት አጭር የእንቅልፍ ጊዜ በኋላም በውድድሩ ውስጥ ካሉት ከባድ ምዕራፎች ውስጥ ወደር የሌለውን የጨለማ ላይ ሩጫ ይጀምራሉ። እጅግ አስቸጋሪ ከሆነው የዶሚኒክ ሪፐብሊክ ዝናባማ የአየር ሁኔታ ጋር እየተጋፈጡ የጫካ ውስጥ ጉዟቸውን ይቀጥላሉ። ነገር ግን ብዙም ሳይቆይ ቺክ የነበረበት የጉልበት በሽታ ያገረሽበታል። ማይክልም ቺክ የተወሰነ ጊዜ ማረፍ እንዳለበት ለነ ሊዮ ይነግራቸዋል። ከዚህ ቀደም በማይክል ስህተት ምክንያት ውድድሩን የተሸነፈው ሊዮ ማይክል የውድድሩ መጀመሪያ ላይ ስለተናገረው ነገር ያስታውሰዋል። ከዚያም በሚያደርጉት የጋለ ክርክር መሃል አንዳች ድምፅ ከበስተጀርባቸው ይሰማሉ። የሰሙትንም ድምፅ ለማጣራት አካባቢያቸውን ሲቃኙ ማይክል የእረፍት ቦታቸው ላይ ምግብ የሰጠውን ውሻ ከፊት ለፊቱ ይመለከታል። እነ ኦሊቪያም ያዩትን ነገር ለማመን ይከብዳቸዋል። ሊዮ ውሻውን ጥለው እንዲከተሉት ለነ ማይክል ነግሯቸው ጥሏቸው መጓዝ ይጀምራል። ነገር ግን ውሻው የሊዮን መንገድ ዘግቶ አላሳልፍ ይለዋል። እነ ማይክልም ወደ እነ ሊዮ በመጠጋት ሁኔታውን ለማጣራት ይሞክራሉ። ያዩትም ነገር በጣም ያስደነግጣቸዋል። ራሳቸውንም ከአስፈሪ ገደል አፋፍ ላይ ያገኙታል። ሊዮ ለዓይኑ የጠላው ውሻ የእሱንና የቡድን አጋሮቹን ሕይወት ከሞት ይታደጋል። ማይክልም ውሻው ስላደረገላቸው ነገር ያመሰግነዋል። ከዚያም በውሻው ፊት አውራሪነት በመታገዝ መንገዳቸውን ይቀጥላሉ። እነ ማይክልን እንዳጋሩ ከጎኑ ያገኘው ውሻም ቀድሞ ሲያንገላቱት በነበሩት ውሾች መሃል በኩራት ያልፋል። በማግስቱ ወደ ቀጣይ የእረፍት ቦታቸው ለመድረስ በሚያደርጉት ጉዞ መሃል ሊዮ ይታመማል። እነ ማይክል የታመመ ጓደኛቸውን ይዘው በአካባቢው ወዳሉ አሳ አጥማድ መርከበኞች ይሄዳሉ። በሰዎቹ መልካም ፍቃድም ታግዘው በተቻለ መጠን ወደ ቀጣይ የእረፍት ቦታቸው ለመጠጋት ይሞክራሉ። የእረፍት ቦታቸው እንደደረሱም ራሳቸውን የውድድሩ መሪ ሆነው ያገኙታል። ነገር ግን ዶክተሮች ሊዮ ካለበት ሁኔታ አንጻር የግዴታ ማረፍ እንዳለበት ይነግሯቸዋል። ምንም እንኳን ሊዮ የዶክተሮቹን ውሳኔ መቀበል ባይፈልግም በማይክል ውሳኔ ለተወሰነ ጊዜ ለማረፍ ይገደዳል። ከተወሰነ ጊዜ በኋላም ሊዮ አገግሞ ይነሳል። እነ ማይክልም ፊት አውራሪያቸው የሆነውን ውሻ ይዘው ወደ መጨረሻው የውድድር ምዕራፍ ያመራሉ። እልህ አስጨራሽ ወደ ሆነው የባህር ላይ የጀልባ ቀዘፋ ውድድር። በቦታው እንደደረሱም የውድድሩ አስተባባሪዎች ለነ ማይክል ደህንነት ሲባል ከጀልባዎቹ የመሸከም አቅም በላይ ምንም ነገር መጨመር እንደማይችሉ ይነግሯቸዋል። ውድድሩን ለማሸነፍ የመጨረሻ ዙር ብቻ የቀሩት ማይክል ተመልሶ ወደ እንስሳት ሐኪም ቤት እስኪወስደው ድረስ ውሻው ራሱ እንዲጠብቅ ነግሮት ከጓደኞቹ ጋር ወደ ጀልባ ቀዘፋ ያመራል። እነ ማይክል ምንም እንኳን አብዛኛውን የባህሩን ክፍል በጀልባ ቢያቋርጡም ውሻው በአቋራጭ ይደርስባቸዋል። እነ ማይክል ጋር ለመድረስ የሚያስችለው ምንም አይነት የየብስ አካል ባለመኖሩም በቀጥታ ወደ ባህሩ ይገባል። ማይክልም በውሻው ምክንያት በማሸነፍና በመሸነፍ መሃል ይቆማል። ነገር ግን በውድድሩ ምክንያት ያገኘውን አጋሩን ለሞት ጥሎ መሄድ ይከብደዋል። ሊዮንም አሳምኖ የኋሊት ወደ ውሻው ይሄዳሉ። እንደ ዕድልም ሆኖ ውሻው ከመስመጡ በፊት ይደርሱለታል። ለሰዓታት ከቆየ የባህር ላይ የጀልባ ቀዘፋ በኋላ እነ ማይክል ወደ ውድድሩ የመጨረሻ ምዕራፍ ይደርሳሉ። ውሻውንም ከፊታቸው አስቀድመው ውድድሩን በሁለተኛነት ያጠናቅቃሉ። ደስታቸውንም እያጣጣሙ ሳለ ከጉዳቱ ጋር ብዙ አስቸጋሪ መንገድ የተጓዘው ውሻ ክፉኛ ይታመማል። ማይክል ውሻውን ወደ እንስሳት ሐኪም ቤት ይወስደዋል። ዶክተሮቹም ውሻው በሰዎች ምክንያት በደረሰበት ጉዳት ክፉኛ እንደቆሰለ፣ የቁስሉ ምክንያት የተፈጠረው ኢንፌክሽንም እያሰቃየው እንደሆነና ለውሻው የሚሻለው ብቸኛው ነገር በዶክተሮቹ እገዛ መሞት እንደሆነ ይነግሩታል። እየሰማ ያለውን ነገር መቀበል የከበደው ማይክል ወደ አሜሪካ ወስዶ ማሳከም እንደሚችል ይነግራቸዋል። ዶክተሮቹም ዶሚኒክ ሪፐብሊክ ካላት ጥብቅ የእንስሳት ሕግ አንጻር አየር መንገድ ላይ እንደማያሳልፉት ይነግሩታል። ውሻውን እንደዋዛ መለየት ያልቻለው ማይክል ለሚስቱ ይደውልላታል። የተፈጠረውን እያንዳንዱን ነገር ያስረዳታል። ሄለን ባሏ የተቻለውን ነገር ሁሉ ለውሻው እንዲያደርግ ትነግረዋለች። በሚስቱ ሐሳብ መሰረትም ማይክል ውሻውን ይዞ ወደ ማረፊያው ይሄዳል። ነገር ግን በሰዎች ብዙ እንግልት የደረሰበት ውሻው ወደ ማረፊያው አልገባ ይለዋል። የውሻውን ስሜት
በሚገባ የተረዳው ማይክልም ከውሻው ጋር በረንዳ ላይ ያድራል። በማግስቱም ከሊዮ ጋር ውሻውን ይዞ ወደ አየር መንገድ ይሄዳል። እዛም እንደደረሱ ተፎካካሪዎቹና ጓደኞቹ በአጀብ ይቀበሉታል። በተፎካካሪዎቹና በሚዲያዎች እርዳታም ማይክል የውሻውን የባለቤትነት ፍቃድ ያገኛል። የአየር መንገዱ ሰራተኞችም ማይክል ውሻውን ወደ ኪድ እንዲያስገባ ይነግሩታል። የውሻው መድከም ያሰጋው ማይክል ከእሱ ጋር አብሮ እንዲሄድ ይለምናቸዋል። ነገር ግን እንስሳትን ከሰዎች ጋር እንዲጓዙ ማድረግ እንደማይችሉ ለማይክል ይነግሩታል። ምንም አይነት ሌላ አማራጭ የሌለው ማይክል ውሻውን ወደ ኪድ ያስገባዋል። አሜሪካ እስኪደርስ ድረስም በሕይወት እንዲጠብቀው ይለምነዋል። አሜሪካ እንደደረሱም በአፋጣኝ ወደ ሆስፒታል ይዞት ይሄዳል። በዚያም ሄለንና ልጇ አብረውት ይሆናሉ። ሄለን ውሻውን ያዩት ሰዎች ሁሉ በገንዘብ እየደገፏቸው እንደሆነና በሕይወታቸው አዲስ እንግዳ ስለመጣ ለሱም እንደሚያግዛቸው ትነግረዋለች። ማይክል ውሻውን ብዛም ምግብ እንደማይወድ ለሚስቱ ይነግራታል። ሄለንም ለውሻው ሳይሆን አዲስ ለሚወለደው ልጃቸው እንደሆነ ታበስረዋለች። ማይክል ከሄለን የሰማውን ዜና አጣጥሞ ሳይጨርስ ዶክተሮቹ ይጠሩታል። ውሻው መዳን የማይችል ከሆነም ለመጨረሻ ጊዜ እንዲሰናበተው ይነግሩታል። ማይክል የፈተና ጊዜ አጋሩ ጎን ይተኛል። ሁለተኛ እህት ወይንም ወንድም ሊያገኝ ስለሆነም እንዳይሞት ይማጸነዋል። ከተወሰኑ ወራት በኋላም ውሻው ሙሉ ለሙሉ ያገግማል። ያንን አስቀያሚ የዶሚኒክ ሪፐብሊክ የጎዳና ኑሮ ወደ ኋላ ትቶ የነ ማይክል ተወዳጅ ቤተሰብ አባል ይሆናል።